ተመልከቱ ማሸነፍ አለባችሁ በእግዚአብሔር ዘንድ ማሸነፍ አለባችሁ። እግዚአብሔርን አንድ ነገር እንዲያደርግ ማስገደድ አይደለም ማልቀስ አይደለም። ኦ እግዚአብሔር ሆይ ከኔ ጋር እንድትሆን ፈልጋለሁ። ማንንም ሰው የማይረዱ አሉታዊ ጸሎቶች ላይ እንድታተኩሩ እያደረኩ አይደለም። ኦ ካልተከተልከኝ አልሄድም፣ እንደዚህ አይነት ጸሎት ማለት ነው። ያንን አይደለም አድርጉ ምላችሁ። ተመልከቱ ግን ሚስጥር አለን በመንፈስ የመጸለይ። ያ ደግሞ ላወራ ወደምፈልገው ወደ አንድ ርዕስ ይመራኛል። ተመልከቱ በመንፈስ ስለመጸለይ እናወራለን። የጸሎት መንፈስ አለ። ስለዚህ ስለ ጸሎት መንፈስ ስንናገር እያወራው ያለውት የግድ ለየት ያለ መልአክ ወይንም መንፈስ ስሙ ጸሎት የሚባል እያልኩ አይደለም። ያንን አይደለም ማወራው። ተመልከቱ ነገር ግን የዚህ ትርጉም መንፈስ ቅዱስ የእግዚአብሔር አስደናቂ የሆነ አየርን ሲያመጣ ተጽዕኖ የጸሎትን ወደ ህይወታቸው የሚሆነው ደግሞ እናንተ ትተነፍሳላችሁ ጸሎትን። ይህንን ደግሞ ሲያደርግ አንዳንድ ጊዜ ለወራት ሊቆይ ይችላል በእናንተ ላይ ሊቆይ ይችላል። ለዓመት እንኳን በእናንተ ላይ ሊቆይ ይችላል። ከዚያም በላይ የጸሎትን መንፈስ ትለማመዳላችሁ። ተመልከቱ በእናንተ ላይ የሚያርፍን በተወሰነ ጊዜ ላይ ተጽዕኖ የሚያመጣባችሁ እሱ ሲፈልግ ሲመርጥ ነው በእናንተ ላይ የሚሆነው ወይንስ እኛ ማድረግ የምንችለው ነገር አለ? አሁን በእርግጥ ማድረግ እንችላለን። እሱ ሲመርጥ ብቻ አይደለም። ነገር ግን እናንተ ስትጋብዙ በመሻት ያንን የጸሎት መንፈስ በመሻት ስትጋብዙ እንዲህ አለ፣ እንዲጠጣ እሰጣለሁ ለተጠማው ነፍስ አለ። ከተጠማችሁ ይሰጣችኋል እንድትጠጡ። ስለዚህ ስትጠሙ እግዚአብሔርን እንደዚህ እናም እናንተ ያንን ህብረት ጸሎትን ስትጀምሩ ብዙ ሳይቆይ ትረዳላችሁ። የጸሎትን መንፈስ ያንን አየር ያመጣል ወደ ህይወታችሁ፣ ያንን ተጽዕኖ ያመጣል ወደ ህይወታችሁ። አንድ ነገር ታያላችሁ ሁሉ ጊዜ ስትጸልዩ። ተመልከቱ በየጊዜው ልባችሁን ይስባል ወደሱ ሐሳብ፣ ወደሱ መነሳሳት፣ ወደሱ ራእይ፣ ወደሱ እቅድና ዓላማዎች። ስለዚህ ራሱን በእናንተ በጸሎት ይገልጣል። ይህ በጣም አስፈላጊ ነው። በዛ ጊዜ ደግሞ መንፈስ ቅዱስ በእናንተ ውስጥና በእናንተ በኩል ሲሰራ በእርግጠኝነት ታውቃላችሁ አንድ ነገር በእናንተ በኩል ሊወለድ እንደሆነ። አንድ ነገር ሊወለድ ነው፣ ሊሆን ነው። ስለዚህ ያንን መንፈስ ጋብዙት፣ በብርቱ መሻታችሁ ጋብዙት፣ ራሳችሁንም ወደሱ በመግፋት ጋብዙት። ጌታው ጋብዛለሁ በማለት አይደለም የሚሆነው፣ በብርቱ ፍላጎታችሁ ነው የምትጋብዙት። ከፈለጋችሁት እሱ ይገኝላችኋል። ያ ማለት ነው በሙሉ ልባችሁ ብትፈልጉት እሱ ይገኝላችኋል ማለት። እግዚአብሔርን ትፈልጉታላችሁ። ጠፍቷል ማለት ግን አይደለም። አንድ ቦታ እየፈለጋችሁት ነው ማለት አይደለም። እግዚአብሔርን መፈለግ ማለት ስለ መሻት ነው። ብርቱ መሻት፣ እግዚአብሔርን ብርቱ መሻት፣ ለሱ መገኘት፣ ብርቱ መሻት፣ ያንን ህብረት ከሱ ጋር ለማግኘት፣ ለቃሉ ብርቱ መሻት፣ ለሱ ተጽዕኖ ብርቱ መሻት በህይወታችሁ ላይ